ከኢትዮጵያ መዲና ከአዲስ አበባ ተነስተን የዓይናችን ማረፊያ ወደ ሆነችው ወደ ደቡብ ወገነት ለምለም ምድር የሚወስደውን የ505 ኪሎ ሜትር ረጅም መንገድ ጉዟችንን ጀመረን። ከመዲናዋ እየራቅን በሄድን ቁጥር አስፋልቱ የራሱን የጉዞ ዜማ ይጫወታል። በመስኮቱ በኩል የሚገባው ንፋስ ቀስ በቀስ እየሞቀ የለምለም አፈርና የዛፎቹ ሽታ ይዞልን ይመጣል። ከመስኮቱ ባሻገር የሚታዩት የመንደሮቹ ገጽታና ለም ሰፊ የእርሻ ሜዳዎች ልክ እንደ ተንቀሳቃሽ ምስል ከፊታችን ያልፋሉ። ይህ ጉዞ የርቀት ጉዳይ ብቻ አይደለም፣ የውስጥ መንፈስ የማደሻና ከጭንቀት ነፃ የመሆኛ መንገድ እንጂ። በመንገዱ ዳር የሚታዩ ፈገግታ የሞላባቸው የአካባቢ ነዋሪዎች፣ የሕፃናት ሰላምታና በለምለም ሳር ላይ የሚሰማሩ እንስሳት ጉዞ እንዳይሰለች ይልቁንም ትዕይንቱ ይበልጥ እንዲጣፍጥ ያደርጉታል። ይህ የረጅም አውራ ጎዳና በመጨረሻም የሚያደርሰን በአረንጓዴ ተራሮችና በታላላቅ ሐይቆች ወደ ተከበበችው ባለብዙ ታሪክ ከተማ ነው። እነሆ አርባ ምንጭ ደርሰናል። ይቺ ድንቅ ከተማ የተቆረቆረችው በ1950ዎቹ አጋማሽ ነበር። ለአርባ ምንጭ መመስረት ዋና ምክንያቶቿ ደግሞ የመሬቷ ለምነት፣ ስትራቴጂካዊ መገኛዋና ከመሬቷ ማህፀን የሚፈልቁት የተፈጥሮ ስጦታዎች ናቸው። ከተማዋ አርባ ምንጭ የሚለውን መጠሪያ ያገኘችው ከእግሯ ስር በሚገኘው ጥቅጥቅ ያለ ተፈጥሯዊ ደን ውስጥ ለዘመናት ሳይቋረጡ ከሚፈልቁት ከ40 በላይ ንጹህ የውሃ ምንጮች በመነሳት ነው። ቀደም ሲል የአካባቢው አስተዳደራዊ ማዕከል የነበረችው ጭንቻ በደጋማ ስፍራ ላይ በመሆኗ ለከተማዋ መስፋፋት አመቺ አልነበረችም። በመሆኑም ለግብርና፣ ለትራንስፖርትና ለወደፊት እድገት ተስማሚ የሆነው ይህ ዝቅተኛው የአርባ ምንጭ ሜዳማ ስፍራ ተመርጦ ከተማዋ እንድትቆረቆር ሆነ። በዚህም ምክንያት በ1955 ዓ.ም የአስተዳደር ማዕከልነቱን ከጭንቻ በመረከብ የጋሞ ጎፋ ጠቅላይ ግዛት ዋና ከተማ ሆነች። ከባህር ጠለል በላይ በ1285 ሜትር ከፍታ ላይ የምትገኘው አርባ ምንጭ ዛሬም የታሪኳና የተፈጥሮዋን ግርማ በአንድ ላይ አቅፋ ትኖራለች። በከተማዋ ስንዘዋወር የአየሩ ጸባይ በጥቅጥቅ የሙዝ አትክልቶች፣ የአቮካዶና የማንጎ ዛፎች እንዲሁም ከሐይቆቹ በሚመጣ እርጥበት አዘል ትኩስ መዓዛ ተሞልቶ ፊታችንን ይዳስሰናል። እያንዳንዱ እስትንፋስ ልዩ የእረፍትና የደስታ ስሜት ይፈጥራል። ከከፍታ ቦታ ላይ ሆነን ከተማዋንና በዙሪያ ያሉን ግዙፍ የተፈጥሮ ስዕል ወደታች ስንመለከት ደግሞ አእምሮን የሚያስደምም ተአምር ይጠብቀናል። ሁለቱ ታላላቅ ሐይቆች አባይና ጫሞ ልክ ሁለቱ የተለያዩ እንቁዎች ከእግራችን ስር ተጋድሞ ይታያሉ። አባያ በደማቅ ቀለሙ ግርማ ሞገሱን ሲያሳይ፣ ጎን ለጎን ያለው ጫሞ ደግሞ በጥቁር ሰማያዊ ውበቱ እንደ መስተዋት ያንጸባርቃል። እነዚህ ሁለት የተለያዩ ቀለማት ያላቸው ግዙፍ ሐይቆች ጎን ለጎን ተዘርግተው የምድር ውበት ያጎላሉ። ይህንን ድንቅ እይታ መመልከት ብቻውን የዕለት ተዕለት ድካም ጠርጎ ያጠፋል። ወደ ታችኛው ወደ ጫሞ ሐይቅ ዳርቻ ስንወርድ ደግሞ ሌላው የዚች ምድር አስደናቂ ገጽታ ይገለጥልናል። ይቺ ሐይቅ በዓለም ደረጃ በሚባሉ ግዙፍ የአፍሪካ አዞዎችና ጉማሬዎች የተሞላ ነው። የአዞ ገበያ ተብሎ በሚጠራው የሐይቁ ዳርቻ የሚቆጠሩ ግዙፍ አዞዎች በፀሐይ ሙቀት እየሞቁ በሰላም ተጋድሞ ይታያሉ። የጫሞ ሐይቅ ጸጥታ፣ የአባያ ግርማ፣ የነጭ ሳር ፓርክ ለምለምነት የነዚህን አስደናቂ የዱር አራዊት ሕይወት ወደ ተፈጥሮ ቅፍ ያስገባናል። አርባ ምንጭ በተፈጥሮ ስጦታዎቿ ብቻ ተወስና አልቀረችም። አሁን ደግሞ የነገውን ዘመን የሚመጥን ታላቅ የልማት ምዕራፍ እየጻፈች ትገኛለች። ወደ አርባ ምንጭ ኢንተርናሽናል ኮንፈረንስ ሪዞርት ስንዘልቅ በቃላት ለመግለጽ የሚከብዱ የህንፃ ጥበብና የተፈጥሮ ውህደት ይጠብቀናል። ይህ ግዙፍና ውብ ፕሮጀክት የዛሬን ፍላጎት ለማሟላት ብቻ ሳይሆን ለወደፊቱ ትውልድ ተስፋና ኩራት ሆኖ በጽኑ መሰረት ላይ የተገነባ ድንቅ የልማት አክሊል ነው። በሪዞርቱ ቅጥር ግቢ ውስጥ ሆነው ዙሪያውን ሲመለከቱ የሐይቆቹና የለምለም ደኑ ገጽታ ከዘመናዊ የስነ ህንፃ ውበት ጋር ተዋህዶ ልዩ ስሜት ይፈጥራል። ይህ ቦታ ለሀገራዊና ዓለም አቀፋዊ ስብሰባዎችና እውነቶች የተዘጋጀ ታላቅ የቱሪዝም ማዕከል ከመሆኑም በላይ አርባ ምንጭን በዓለም ካርታ ላይ ከፍ አድርጎ የሚያስቀምጥ ኩራት ነው። ከዚህ ታላላቅ ፕሮጀክት ጎን ለጎን በከተማዋ እየተካሄደ ያለው የኮሪደር ልማት የአርባ ምንጭን አጠቃላይ ገጽታ ሙሉ በሙሉ ቀይሮታል። ሰፋፊና ጽዱ
የጸዱ የመንገድ አውታሮች፣ ለእግረኞች የተመቹ መንገዶችና አረንጓዴ የሆኑ የመሃል ደሴቶች ከተማዋን አዲስ ዘመናዊ ግርማ ሞገስ አጎናጽፈውታል። በሌሊት ደግሞ በየመንገዱ ዳር የተተከሉት ዘመናዊ የመብራት አውታሮች ሲበሩ ከተማዋ በውብ መብራቶች ደምቃ ሌላ የብርሃን እይታን ትፈጥራለች። ለዛሬው ትውልድ መደሰቻ፣ ለነገው ትውልድ ደግሞ ኩራትና ውርስ ሆኖ የተሰራው ይህ ታላቅ ስራ አርባ ምንጭን የተፈጥሮም የዘመናዊነትም ተመራጭ ገነት አድርጓታል። በመጨረሻም አርባ ምንጭ የጥንታዊ ታሪክ፣ የእናት ተፈጥሮ ድንቅ ስጦታ፣ የዱር አራዊት ማህፀን፣ የዘመናዊ እድገት መገለጫ ናት። አዲስ አበባ ተነስተን በጀመርነው በዚህ የ505 ኪሎ ሜትር ጉዞ ከመሬት ማህፀን የሚፈልቁትን አርባዎቹ ምንጮች፣ የአባይና የጫሞ ሐይቆችን እንዲሁም የነጭ ሳር ብሔራዊ ፓርክ አስደናቂ ቀለማት፣ የዱር አራዊት ነፃነትና ትውልድ የሚሻገሩትን ታላላቅ የልማት ስራዎቿን አብረን ተመልክተናል። ይህች ምድር ለዓይናችን ማረፊያ፣ ለድካማችን መንፈሳችን ማደሻ እንዲሁም ለሀገራችን የብልጽግና ጉዞ ታላቅ ምስክር ናት። አርባ ምንጭ መጎብኘት ከተማ ማየት ብቻ አይደለም፣ ተፈጥሮ ከታሪክ ከነገው ተስፋ ጋር መገናኘት እንጂ። እስከ መጨረሻው አብራችሁን ስለነበራችሁ ከልብ እናመሰግናለን። ቪዲዮ ከተመቻችሁ ላይክ፣ ሼር ማድረጋችሁን እንዳትረሱ። ለቻናላችን አዲስ ከሆናችሁ ደግሞ ተጨማሪ አስደናቂ ጉዞና ተፈጥሮ ታሪኮች እንዲደርሷችሁ ሰብስክራይብ በማድረግ የደውል ምልክቷን ይጫኑ። በሌላ ድንቅ የጉዞ ፕሮግራም እስክንገናኝ ድረስ ሰላምና እረፍት ለሀገራችን ይሁን። ደህና ሁኑ። ኢትዮጵያ ለዘላለም ትኖር። ወልቃማ ደሬ ኖ